ውድ የልሳነ ኦርቶዶክስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። በየጊዜው የምናቀርብላችሁን መንፈሳዊና ወቅታዊ መረጃዎች ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ዛሬ ለወላጆችና ለታዳጊዎች ታላቅ የምስራች ይዘንላችሁ ቀርበናል። በዘመናችን ታዳጊዎች የሚማሩበት የትምህርት ሥርዓት በየዕለቱ የሚመለከቷቸው ፊልሞችና የሚያድጉበት ማኅበራዊ አካባቢ የራሱ የሆነ ትልቅ ተጽዕኖ አለው። በዚህም ምክንያት በርካታ ወላጆች ልጆቻቸውን የቤተ ክርስቲያንን ሃይማኖታዊ አስተምህሮዎች በአማርኛ ቋንቋ ለማስተማር ትልቅ ፈተና እየሆነ መምጣቱም ይታወቃል። ለዚህ አሳሳቢ ፈተና ደግሞ ፍቱን መፍትሄ የሚሆን ልዩ መንፈሳዊ የክረምት ኮርስ መዘጋጀቱ ተገልጧል። ይህ ልዩ የክረምት መንፈሳዊ ትምህርት ደግሞ የተዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ወይም የኦቲሲ ብሮድካስቲንግ ሰርቪስ ኤጀንሲ አዘጋጅነት ነው። ድርጅቱ ለአንድ ወር የሚቆይ መሠረታዊ የቤተ ክርስቲያናችንን አስተምህሮ በእንግሊዝኛ ቋንቋ የሚሰጥበት የክረምት ተከታታይ ትምህርት ማዘጋጀቱን በይፋ አስታውቋል። ይህ ልዩ የክረምት ኮርስ ትኩረቱን ያደረገው ዕድሜያቸው ከ12 እስከ 17 ዓመት የሆኑ ታዳጊዎች ላይ ሲሆን ትምህርቱ በአዲስ አበባ ከተማ በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተ ክርስቲያን ወይም በተለምዶ ገርጂ ማርያም አዳራሽ ውስጥ በአካል የሚሰጥ ይሆናል። ይህንን አገልግሎት ይበልጥ ልዩ የሚያደርገው ደግሞ ያለምንም ክፍያ ሙሉ በሙሉ በነፃ የሚሰጥ መሆኑ ነው። ሆኖም ግን ለሥልጠናው የተዘጋጀው ቦታ እጅግ ውሱን በመሆኑ ወላጆች ልጆቻቸውን ቦታ ሳይሞላ በጊዜ እንዲያስመዘግቡ ቤተ ክርስቲያኒቱ ጥሪዋን ታስተላልፋለች። በዚህ ታላቅ የክረምት መንፈሳዊ ትምህርት ላይ መሳተፍ የምትፈልጉ ሁሉ ከቪዲዮ በታች በተቀመጠው ሊንክ በመጠቀም በፍጥነት መመዝገብ የምትችሉ መሆኑን እየገለጽን ቦታ ሳይሞላ ከወዲሁ ልጆቻችሁን እንድታስመዘግቡ እናሳስባለን። ውድ የልሳነ ኦርቶዶክስ ተከታታዮች የቤተ ክርስቲያናችን ወቅታዊ መረጃዎችና ትምህርቶች እንዳያመልጣቸው መረጃውን ሼር በማድረግ ለሌሎችም አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ በሌላ መንፈሳዊ ዝግጅት እስከምንገናኝ ድረስ ሰላም እግዚአብሔር ከእናንተ ጋር ይሁን ዘንድ ተመኘላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ወለመሰቅሉ ክቡር። ይቆየን።